የትንሣኤ ተአምር የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ትንሣኤ በከፍተኛ ድምቀት ከሚከበርባቸው ቦታዎች አንዱና ዋናው ኢየሩሳሌም ነው። ለዚህም ዋናው ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን በሞቱ ድል ነስቶ የመቃብርን ስልጣን ሽሮ በሲኦል ያሉ ነፍሳትን አርነት አውጥቶ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ትንሣኤውን የገለጸበት ቦታ ስለሆነ ነው። የትንሣኤው ብርሃን ለመላው ዓለም የተገለጸ የሰው ልጅ ሁሉ በያለበት አምኖ የሚድንበት እውነተኛው ትምህርት ሲሆን ትንሣኤው የተገለጸበት መካነ ጎልጎታ ከጥንት ጀምሮ በክርስቲያኖች ዘንድ ታላቁ ቅዱስ ቦታ ተብሎ ይታወቃል። በዚህ ቦታ ላለፉት 2000 ዓመታት በርካታ ክርስቲያኖች ከመላው ዓለም መንፈሳዊ ጉዞ በማድረግ ትንሣኤውን በየትውፊታቸው ያከብራሉ። በዓሉ በምዕራቡ ዓለም በላቲን ትውፊት፣ በምስራቁ ዓለም ደግሞ በምስራቅ ኦርቶዶክስና በኦሪየንታል ኦርቶዶክስ ትውፊት እጅግ በደመቀ ሁኔታ የሚከበር ሲሆን በእያንዳንዱ አብያተ ክርስቲያናት ከሚከበረው በተጨማሪ በአንድነት ከሚከበርባቸው ስርዓቶች መካከል በየዓመቱ በከፍተኛ ጉጉት የሚጠበቀው ርዕደተ ብርሃን ተአምር አንዱና ዋናው ነው። በኢትዮጵያውያን ትርጉም ርዕደተ ብርሃን ትንሣኤ በመባል የሚታወቀው ተአምራዊ ክስተት በምስራቅ አብያተ ክርስቲያናት ትውፊት ቅዱስ እሳት ይባላል። የምስራቅ ኦርቶዶክስ ሐጊዎች ፋኖስ የቅዱስ ብርሃን በዓል የሚል መጠሪያ ሲኖረው በአረብኛ ቋንቋ የሚገለገሉት ግብጾችና ፍልስጤማውያን ክርስቲያኖች ደግሞ የለድ አናር ይሉታል። ይህም ማለት የእሳት በዓል እንደማለት ነው። ይህ ተአምር በየዓመቱ በጎልጎታ የጌታችን መቃብር ማንም ሳያቀጣጥለው ወይም በሌላ ሰው ሰራሽ እሳት ሳይያያዝ በራሱ በልዩ ተአምር የሚገኝ ሰማያዊ ብርሃን ነው። የብርሃኑ መውረድ ለትንሣኤው መገለጫ ምልክት ሆኖ የሚሰጥ በመሆኑ ልዩና አስደናቂ ተአምር ነው። ኢትዮጵያውያን በቅድስት ሀገር ኢየሩሳሌም ረጅም ዘመን ባለርስት የሆኑ ሕዝቦች ናቸው። በትንሣኤ ዋዜማ ርዕደተ ብርሃን በሚወርድበት ዕለት በኢየሩሳሌም ተመሳሳይ ክብርና ልዕልና ካላቸው ከግሪክና ከአርመን ጳጳሳት ጋር ኢትዮጵያውያን የዚህ ተአምር ተካፋዮች ናቸው። በ1989 ዓመተ ምህረት በትንሣኤ ማሳተሚያ ድርጅት የታተመው የእመቤታችን ተአምረ ማርያም ገጽ 101 እስከ 104 ድረስ በተገለጸው 25ኛ ተአምር በእንተ ርዕደተ ብርሃን ትንሣኤ አንድ አስደናቂ ተአምር ስለ አንድ ኢትዮጵያዊ የኢየሩሳሌም የትንሣኤ በዓል ተሳላሚ በርዕደተ ብርሃን ትንሣኤ ወደር የሌለው ተሳትፎ ይገልጻል። ከቀድሞ ጀምሮ በኢየሩሳሌም በተለይም በጎልጎታ ቅዱስ መካን በተለያዩ ሀገሮች አብያተ ክርስቲያናት ለእኔ ይገባል ለአንተ አይገባም በሚል ብዙ ውዝግብ ነበር። በዚህም የተነሳ አንዳንድ ጊዜ ከሩቅ የሚመጡ ኦርቶዶክሳዊ ክርስቲያን ተሳላሚዎች ሳይቀሩ መንገድ ይዘጋባቸውና የቦታው መንፈሳዊ ስራ ሲታወቅ ይስተዋላል። በአንድ ወቅት ተመሳሳይ ሁኔታ ተፈጥሮ በትንሣኤ ቀን በጎልጎታ ብዙ ኢትዮጵያውያን ሳይገኙ በመቅረታቸው የግሪክ፣ የሮም፣ የአርመን፣ የሶሪያ እና ሌሎች ክርስቲያኖች በተገኙበት አንድ ኢትዮጵያዊ ብቻ ተገኘ። እንደተለመደው የሁሉም አብያተ ክርስቲያናት ተወካዮች በተገኙበት እንደየስርዓታቸው ጸሎትና ምስጋና ማድረግ ሲገባቸው በተቃራኒው በጎልጎታ በነበረው አንድ ኢትዮጵያዊ ላይ በአሉታዊ መንገድ ተነሳስተው በመካከላቸው በመገኘቱ ተቃወሙት። እንዲህም አሉት፣ ባልንጀሮችህ በሌሉበት ብቻህን እንዴት ተገኘ? አንተ መልክህ የጠቆረ ፊትህ የከፋ ከኛ ጋር ምን አለ? ከኛ ጉባኤ ተለይ በማለት ዘለፉት። እነዚህ ኢትዮጵያውያን እኛ ከሌለን በስተቀር የትንሣኤ ብርሃን ለግብፃውያን አይወርድም በማለት ይመካሉ። እስኪ ዛሬ የሚሆነውን የትምህርታቸውን ነገር እናያለን በማለት ከመካከላቸው ለዩት። ያም ኢትዮጵያዊ ከእነርሱ ወጥቶ ያዝኑና የተከዙ መንገደኞች ጸሎትና ስዕለት የሚያደርሱባት የእመቤታችን መቆሚያ ምቅዋመ እግዚእትነ ድንግል ማርያም በምትባል በቀራንዮ አንጻር ባለች ቦታ ላይ ቆሞ እያለቀሰ መጸለይ ጀመረ። ይህ ቦታ ጌታችን በቀራንዮ በተሰቀለ ጊዜ እመቤታችን ወላዲተ አምላክ ቆማ ያለቀሰችበት ቦታ ሲሆን ኢትዮጵያዊው አባት የእመቤታችንን ስም እየጠራ በጽኑ እምነትና ተመስጦ መጸለይ ጀመረ። በዚህ ጊዜ ኢትዮጵያዊው በተመስጦ ሆኖ ሳለ ትንሣኤ ብርሃን ወደ እርሱ ብቻ ወረደ።
በእጆቹም ላይ እንደ ፋና እንደተንቦገቦገ ያበራ ጀመር። በዚያ ያሉ አይሁድና ሌሎች ክርስቲያኖች ሁሉ በእርሱ ላይ የተደረገውን ተአምር ባይናቸው አዩ። የኢትዮጵያውያንንም የእምነት ጽናት፣ የትምህርተ ሃይማኖት ርትዓት፣ የልባቸውን የንጽህና ጽዳት አደነቁ። ከዚህ ጊዜ ጀምሮ የትንሣኤ ብርሃን ያለ ኢትዮጵያውያን ጸሎት መገኘት እንደማይችል ተረዱ። እመቤታችን ቅድስት ድንግል ማርያም ለኢትዮጵያዊው ያደረገችውን ተአምር አደነቁ። ከዚያ ሁሉም ታርቀው እርስ በርሳቸው ተስማሙ። በእነርሱም ላይ ማንም ብርሃን አለኝ የሚል ወንድሙን የሚጠላ ካለ እስካሁን በጨለማ አለ የሚለው የመጽሐፍ ቃል ተፈጸመችባቸው። ርደተ ብርሃነ ትንሣኤ ያለ ኢትዮጵያውያን ተሳትፎ አይወርድም የሚለው አባባልና በተለይም ግብፃውያን ርደተ ብርሃን ትንሣኤ አያዩም የሚያሰኘው ክስተት ከመንፈሳዊው ትርጉሙ በተጨማሪ በርካታ ታሪካዊ ማስረጃዎችን ይሰጣል። ከእነዚህም ውስጥ አንደኛ፣ በቅድስት ሀገር በዓለ ትንሣኤ በሚከበርበት ወቅት የኢትዮጵያውያንን ተሳትፎና አስፈላጊነት፣ ሁለተኛ፣ የኢትዮጵያውያን የዴር ሱልጣን ይዞታ ከታሪካዊ እውነታው በተጨማሪ መንፈሳዊ ምስክር፣ አምላካዊ ጥበቃ ያለው መሆኑን፣ ግብፃውያን ከኛ ካልሆነ በስተቀር በራሳቸው ይዞታ እንደሌላቸው የሚያሳይ ትልቅ ታሪክ ነው። ወደ ዋናው ርዕሰ ጉዳይ ስንመለስ ርደተ ብርሃነ ትንሣኤ እስካሁን ባሉ የታሪክ ማስረጃዎች ክስተቱ ከ9ኛው ክፍለ ዘመን ጀምሮ በታሪክ መዛግብትና ይፋዊ የጉዞ ሰነዶች በክርስቲያኖችም በሙስሊምም የታሪክ ጸሐፊያን ሳይቀር ተመዝግቦ ይገኛል። ይሁን እንጂ የዚህ በዓል አጀማመር ከዚህ በፊት እጅግ ጥንታዊ እንደነበር ብዙ ማስረጃዎች አሉ። ለምሳሌ ታላቁ የቤተ ክርስቲያን ታሪክ ጸሐፊ አውሳቢዮስ ዘቂሳርያ የንጉሥ ቆስጠንጢኖስን ታሪክ በጻፈበት ዜና መዋዕል ላይ በኢየሩሳሌም ስለሚፈጸመው ተአምር በመጠኑ ዘግቧል። በግብረ ሕማማት ሥርዓተ ጸሎት ወስግደትና በምስራቃውያን ትውፊት መሰረት ይህ ተአምራዊ ክስተት የሚፈጸመው የትንሣኤ ዋዜማ ቅዳሜ ለእሑድ ሰንበት ጌታችን በተቀበረበት ቦታ ላይ በታነጸው የጎልጎታ ቤተ ክርስቲያን በበዓለ ትንሣኤ ላይ ነው። ይህ ተአምራዊ ክስተት እስካሁን ድረስ በዓለም ላይ ያለማቋረጥ ለረጅም ጊዜ ሲፈጸም የኖረ ዘመን ተሻጋሪና አስደናቂ ክስተት ነው። በብዙ የታሪክ ጽሑፎችም ተመዝግቦና ሰፍሮ የሚገኝ ሲሆን በየዓመቱ የምስራቅ ኦርቶዶክስና የኦሪየንታል ኦርቶዶክስ ክርስቲያኖች ዘንድ በሰፊው ይታወቃል። በአንዳንድ የታሪክ መዛግብት የሰፈረውን ሁኔታ ካየነው ይህ ክስተት ምንም አይነት ለውጥ ሳይደረግበት ከ1000 ዓመተ ምህረት ጀምሮ እስካሁን በወጥነት ተከናውኗል። በምስራቅ ኦርቶዶክስ ትውፊት መሰረት የመጀመሪያው የታሪክ መዝገብ መሰረት ርደተ ብርሃነ ትንሣኤ በ4ኛው መቶ ክፍለ ዘመን በሊቁ ቅዱስ ጎርጎሪዮስ ዘኑሲስ የተጻፈ ሲሆን ዮሐንስ ዘደማስቆም ጉዳዩን ዘግቦታል። በዚሁ ታሪክ ላይ አስደናቂው ተአምር ከመጀመሪያው ክፍለ ዘመን ጀምሮ እንደነበርና በዚያም ወቅት ርደተ ብርሃነ ትንሣኤን ሐዋርያው ቅዱስ ጴጥሮስ በጎልጎታ ከጌታችን ትንሣኤ በኋላ እንዳየ ይተርካል። በ12ኛው ክፍለ ዘመን መጀመሪያ የሩሲያ መነኩሴና አበምኔት የነበሩት አባ ዳንኤል በጉዞ ማስታወሻቸው ላይ በጎልጎታ የጌታ መቃብር ዋሻ ውስጥ ስለ ርደተ ብርሃነ ትንሣኤ ለመግለጽ አስደናቂ የሆነ ብርሃን በማለት ሲገልጹት በአጠቃላይ ስለነበረው መንፈሳዊ ክስተት በዝርዝር ጽፈዋል። የርደተ ብርሃነ ትንሣኤ ተአምር በሚፈጸምበት ቀን ማለት በበዓለ ትንሣኤ ዋዜማ ማታ ሰርክ ላይ የግሪኩ የኢየሩሳሌም ፓትርያርክ ከቀሳውስት ጋር በመሆን በመቀጠል ከአርመኑ የኢየሩሳሌም ፓትርያርክ እንዲሁም ሌሎች ጳጳሳት ከበርካታ ቀሳውስት ጋር በጎልጎታ ቤተ መቅደስ ዙሪያ በዝማሬና በጸሎት ሆነው ዑደት ያደርጋሉ። በመቀጠልም የግሪኩ ፓትርያርክ ወይም ሌላ አንድ ሊቀ ጳጳስ ልብሰ ተክህኖውን አውልቆ ብቻውን ክርስቶስ ወደ ተቀበረበት ለቦታው የሚፈጸመውን ጸሎት ያደርሳል። ሌሎቹ ሊቃነ ጳጳሳት ከውጪ ሆነው በሊቀ መልአኩ ቤተ መቅደስ ይጠባበቃሉ። ወደ ውስጥ የሚገባው ሊቀ ጳጳስ ወይም ፓትርያርክ ከመግባቱ በፊት በአሁኑ ጊዜ በእስራኤል ፖሊስ፣ ቀደም ባሉት ጊዜ ደግሞ በቱርክ ወታደሮች እንዲፈተሹ ይደረግ ነበር። ይህም የሚደረገው የሚታየው ተአምር አማናዊ ነው ለማለትና መሪዎቹ ወደ ውስጥ ሲገቡ ምንም አይነት እሳት የሚፈጥር ነገር ይዘው እንደማይገቡ እሳቱ ተአምራዊ ነው ለማለት ነው።
ከውጪ የሚጠብቁ በሺዎች የሚቆጠሩ ምዕመናን ደግሞ በአንድነት ሆነው ኪርያላይሶን እግዚኦ መሐረነ ክርስቶስ እግዚኦ አምላከነ ተሰሃለነ እያሉ ያለማቋረጥ በአንድነት ይጸልያሉ። ይህ ነገር እውነት ነው ወይስ ውሸት ብለው የሚጠራጠሩ ደግሞ ተአምሩን በቅርበት ለማየት የሚፈልጉ ቦታ ሳይነፈጋቸው እንዲያዩና እንዲመሰክሩ ይደረጋል። ይህንንም የሚያደርጉት ቅዱሱ እሳት ወይም ርደተ ብርሃነ ትንሣኤ እስኪፈጸም ድረስ ነው። በዚህም አይነት ሁኔታ ፓትርያርኩ ወይም ሊቀ ጳጳሱ አስረው በያዙት ብዛቱ 33 በሆነ ጧፍ ላይ እሳት ይወርዳል። ቀደም ሲል ታሪክ በሙሉ ከተጠቀሰው የተአምረ ማርያም ክፍል በተጨማሪ በኢትዮጵያ ኦርቶዶክስ ተዋሕዶ መረጃ መሰረት የዚህ ክስተት አጠቃላይ ሁኔታ ኢየሩሳሌም ደርሶ እንደመጣ በሚታወቀው ታላቁ ጻድቅ ንጉስና ካህን ይምርሃነ ክርስቶስ ገድል ላይ ተገልጧል። በመጽሐፈ ምስጢር ዘአባ ጊዮርጊስ ዘጋስጫ፣ በጻድቁ አቡነ እዝራ ዘጉንዳጉንዱና በጻድቁ በአቡነ ዘሊባኖስ ገድላት ላይም በመጠኑ ተጠቅሶ ይገኛል። በሌሎች በርካታ የውጭ ሀገር ጸሐፊዎችም እንደተረጋገጠው በዚህ ተአምራዊ ርደተ ብርሃነ ትንሣኤ የኢትዮጵያውያን አስተዋጽኦ ቀላል አልነበረም። እውነተኛው የትንሣኤ ብርሃን ለቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን አማናዊነት ልዩ ምስጢር ነው። በኢየሩሳሌም ተአምራዊው ርደተ ብርሃነ ትንሣኤ ከላይ እንደተገለጸው የኢትዮጵያውያን ርስት በሆነው ዴር ሱልጣን በትክክለኛ ባለቤቶች ኢትዮጵያውያን ለማስጠበቅ ብቻ ሳይሆን በ1009 ዓመተ ምህረት ጎልጎታን ለማጥፋትና ለመደምሰስ የዘመተውን ዘመቻ እንዳይሳካ ትልቅ አስተዋጽኦ ነበረው። ነቢዩ ኢሳያስ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ ሀገርም ለኖሩ ብርሃን ወጣላቸው እንዳለው እውነተኛው ብርሃን የትንሣኤው ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የጌታችን ብርሃንነት ለኛ የዘላለም ሕይወት የማይሻር እውቀት፣ ጽድቅና ቅድስና ነው። ዮሐንስ መጥምቅ ስለ ብርሃን ሊመሰክር መጣ። እርሱ መድኃኒታችንም የሞት ጨለማን በትንሣኤው ብርሃን፣ አላዋቂነትን በእውቀት ብርሃን ሊለውጥልን ለሰው ሁሉ የሚሆን ብርሃን ወደዚህ ዓለም መጣ። ስለዚህም እሱ ራሱ እኔ የዓለም ብርሃን ነኝ፣ የሚከተለኝ ብርሃን ይሆንለታል ብሎ ብርሃንነቱን እንዳስተማረን ኢትዮጵያውያን ኦርቶዶክስ ተዋሕዶ ክርስትና አማኞች ጌታችንን እውነተኛ ብርሃን ብለው ለማመን በተጨማሪ እናቱን ቅድስት ድንግል ማርያምን እመብርሃን ብለው በመጥራት ይማጸናሉ። የቅድስት ቤተክርስቲያንን አገልግሎትና እውነተኛ መንፈሳዊ እውቀት የሚያገኙበት ትምህርት ቤት ፈለገ ብርሃን ብለው ይጠራሉ። በትንሣኤ ዋዜማ መሐሌት ቁመው ርደተ ብርሃነ ትንሣኤ እንዲሰጣቸው ትንሣኤህን ለምናምን ሁሉ ብርሃንን በእኛ ላይ ላክልን የሚለውን ግስ ከዚህ ክስተት ጋር ያለውን ትስስር የበለጠ እንድንረዳ ያደርገናል። በየዓመቱ ኦርቶዶክሳውያን የተዋሕዶ ክርስቲያኖች ክርስቶስን ሕማም ሞቱንና ትንሣኤውን በልዩ መንፈሳዊ ተመስጦና በቅዱስ ወንጌል ላይ በተመሰረተ ትምህርት ላይ ሆነው ያለማቋረጥ ያለመድከም ያከብራሉ። ትንሣኤውን ብርሃን ተመልክተው መብራታቸው ሳይጠፋ ሙሽራውን የትንሣኤ ባለቤት እውነተኛ አምላክ የሕይወት ንጉሥ ሞትን ድል የነሳ ሕይወትን የሰጠን ክርስቶስን እንደሚጠብቁ አምስቱ ትጉህ ደናግል አምሳያ ብርሃን ለብሰው ያከብራሉ። ዛሬም እውነተኛ የትንሣኤ ብርሃን የሚሰበክባት፣ እውነተኛው የትንሣኤ ብርሃን የሚከበርባት፣ እውነተኛው የትንሣኤ ብርሃን የሚገኝባት ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ናትና ትንሣኤውን በእምነት ጸንተን በምግባር ጎልብተን እንድናከብር የብርሃን እናት ቅድስት ድንግል ማርያም ወላዲተ አምላክ በምልጃዋ እውነተኛ ብርሃን አምላካችን ኢየሱስ ክርስቶስ በቸርነቱ ያብቃን። ለዛሬ አበቃን። ቸርን ሰንብት። እግዚአብሔር ኢትዮጵያንና ሕዝቦቿን አሁን ካሉበት መከራ፣ ስቃይ፣ ችግር በፍቅሩ በትህትናው በይቅርታ ያሻግርልን፣ ከትንሣኤውም ያሳትፈን።